ለዚህ ዘመን ትውልድ የሚሆን ትልቅ መልእክት ተመልከቱልኝ ይህን ቪዲዮ። ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። አይታይህም፣ ደንዝዘሃል፣ ቀዝቅዘሃል። በዚህ ቤት ውስጥ ተቀብረህ እየኖርክ ምንም ነገር አይታይህም። እኔ ግን እየሞትኩ ነው። ያንተ እህት መሆን ሲኦል ከመኖር አይለይም። ተረጋጊ ብለህ ቀስ በይ ብለህ ሁሉም ጥለውኝ ሄዱ፣ ሁሉም ተቀየሩ። የት ላይ ይደርሳል ያልከው የደረሰው ምንድን ነው የሚያስደስትህ? ምንድነው የሚያኖርህ? ኋላ ቀር መሆኔ ኋላ መቅረቴ ነው ያኖረኝ። ከሰው ጋር መሮጥ አልወድም። የኔም የህይወት እርምጃ በሰው አይለካም። ቀድሞኝ የነበሩት ሮጡ፣ ደረሱ፣ ከዛስ ተሰነካክለው ቆሙ። ማጣት ያማላ፣ መግደል ያስንቃላ። በማን ተለክቶ በማን ተሰፍሮ ነው ከሌ ያነሰ ከሌ በለጠ የሚባለው? ያንቺ ህይወት ያንቺ ነው። ወርቅ ለብሰሽ ቢያይሽ እኮ ዳይመንድ ስለሌላት ነው ብሎ በሚያላግጥብሽ ዓለም እኮ ነው የምትጨነቂለት። የሰው ልጅ አይጠረቃም። አይደለም አንቺ ለፈጣሪው ሳይቀር እኮ አቃቂር የሚያወጣ ግብዝ ፍጡር ነው። ማን በሰፈረው ተለክተሽ ነው ጎደልኩ ያልሽው? ተሰቃየሁብህ እኮ። ልቀቀኝ፣ ልሂድ፣ ልብረር፣ እንደፈለግኩ ልሁን። ካቃተኝ እመለሳለሁ። ክንፋቸውን ተሰብረው ወደ ጎጆቸው የተመለሱ ወፎች አይተሽ ታውቂያለሽ? ግድ የለሽም፣ ሁሉም እንዲሮጡ ፍቀጂና አንቺ ግን ከኋላ ቀር። ምናልባት መቀደምም እኮ ለመትረፍ ይሆንሻል። ገና እኮ ነሽ። እናንተ ማግኘት እንጂ ማጣት አልለመዳችሁ። እናንተ ማፍቀር እንጂ መታገስ አታውቁ። ውደዱኝ፣ ስጡኝ፣ አድርጉልኝ የሁሉም ሰው ጥያቄ ነው። ተቀባይ መሆን እኮ የመጎዳት ውጤት ነው። መታየት፣ ማሸብረቅ፣ መዋብ ከመኖር ቀጥሎ የሚመጣ ነገር ነው። ከኋላ ቀሪና ራስሽን ብቻ አዳምጪ። ድንግል ማርያምን የተሸለመው እኮ ከኋላ የቀረው ቅዱስ ዮሐንስ